ዘጋጀሁላችሁ በጣም ብዙ ሰው ጠይቆኛል ከዚህም በፊት ሰርቻለሁ ዩቲዩብ ላይም ሰርቼላችኋለሁ አሁን ግን በጣም ብዙ እናቶች ልጆቻቸው ጸጉራቸው የቆሳሰለ ጸጉራቸው አልድን ያለ ጸጉራቸው ደግሞ የፈነዳዳ ውሃ ይቋጥርና መግልና ደም የሚመስል የቋጠረ ከዛ ደግሞ ፈንገስ ፎሮፎር ቆሮቆር የሚመስል ብዙ ጸጉራቸው የተበላሸ ከዛ ንቅል ብሎ ከስር የሚወጣ ከዛ እንደ ቅርፊት ነገር እንደዚህ የሚቀረፍ የሚያሳክካቸው የሚበላ ቡን ያለ ሲቆስል ደግሞ የጸጉራቸው እጣቢ ሁሉ ፊታቸው ላይ እየፈሰሰ ፊታቸውንና ሰውነታቸውን የሚያበላሽ ህፃናቶች በብዛት አሉ ህፃናቶች ሳይሆኑ ትልልቅ ሰዎች ሁሉ አሉ እሱ ምንድነው አይን የሰው አይን ቡዳ ያለባቸው አንዳንዴ ደግሞ ጸጉር ቤት ሄደው ከጸጉር ቤት ፈንገስ ባክቴሪያ ብዙ በሽታ ይዘው የመጡ ናቸው ከዛ ሲቀጥል ደግሞ በማበጠሪያ ጸጉር ቤት እየሄድን ደግሞ በማበጠሪያና በፎጣው ራሱ በመጠቅለያ ራሱ ይዘን መተን ብዙዎቻችን የምንቸገር የሚያሳክክ ቆዳችን የአይን የሚመስልና የማያምር ቆዳው ሹሩባም ሲነሳ ጸጉራችንም ሲሰራ እንደዚህ አብሮ ቅርፍ ብሎ ቆዳችን የሚሰበሰብ ያረጀ የሚመስል ብዙ ጭንቅላቶች አሉ ብዙ አይነት ጭንቅላቶች አሉ ስለዚህ እነዚህ ጭንቅላቶች ደግሞ የብዙ ሰው ህመም የብዙ ሰው ስቃይ የብዙ ሰው ችግር ነው ከዛ የጸጉራችን ፍሳሽ አንገታችን ላይ ሰውነታችን ያሳክከናል አንገታችን ላይ ፍሳሹ ይፈሳል ይሄ ፎሮፎር ነው የሚሆነው ግንባራችን ፎሮፎር ይሆናል ቅንድባችን ፎሮፎር ይሆናል ጸጉራችን በጣም በሚያሳስብ ሁኔታ ቆስሎ የጎረጎደ ጸጉራችን ያለቀ ላሽ የሚመስል ባዶ የሚመስል ጸጉር ያለን ሰዎች አለን በብዛት ማለት ነው ስለዚህ ሁላችንም መጠቀም ያለብን ሁሉ በደንብ አዳምጡትና ተጠቅማችሁ እናንተ እንዴት ድናችሁ የኡነት ነው ማለት ዘመናችሁን ሙሉ ነው ምትመርቁኝ ስለዚህ ባግባቡ ተጠቀሙ ስላችሁ ባግባቡ መጠቀም ነው ያለባችሁ መጀመሪያ ጸጉር ካላችሁ በደንብ ሰው ነው እየገለጠ እየከፈተ በግራዋ ሽት አርጎ ማጠብ ያለበት በደንብ ማለት ነው ከግራዋ በኋላ ይሄንን የምድር እንቧይ ተሰነጥቁትና ሽት ማረክ ላዩ ላይ የምድር እንቧይ ማለት ነው በደንብ አርጋችሁ ቆዳችሁ ላይ ፈግፍጋችሁ ማሸት ከዛ በኋላ ደግሞ እነዚህን ሁለቱ በግራዋና በምድር እንቧይ ካሻችሁ በኋላ እንዶድ ካላችሁ በእንዶድ ትታጠባላችሁ እንዶድ ካላችሁ በእንዶድ ትታጠባላችሁ ሙልጭ አርጋችሁ ለ2 ሰዓት ያህል እላይላችሁ ላይ ይቆያል ለ2 ሰዓት ያህል ይሄን መድኃኒት ሰርቼላችኋለሁ ዩቲዩብ ላይ ግን በሌላ ነው የሰራሁላችሁ አሁን ደግሞ በሌላ ነው የሰራሁላችሁ ስለዚህ በደንብ እንድታዳምጡት ፈልጋለሁ ይሄንን በተለይ ለእንደዚህ ከባድ ቁስልና ከባድ ህመም ላለበት ሰው ባደገኛ ሁኔታ የመጋገለ ምግልግል ያለ ሰው ሰርቼ በጣም እንጃ በ3 ቀን ሄዳ ነው ለዛ ብዬ ነው ያመጣሁላችሁና በደንብ አርጋችሁ ለስንት ቀን በተከታታይ ላለማቋረጥ ለ15 ቀን ላለማቋረጥ ለ15 ቀን በግራዋ ይታጠባሉ በዚህ በምድር እንቧይ ይታሻሉ ከዛ በኋላ ደግሞ ከ2 ሰዓት በኋላ ይታጠባሉ በእንዶድ እንኳን ካጣችሁ በሳሙና ኖርማል ሳሙና ምንም ሽታ የሌለው ሳሙና ምንም ኖርማል ሳሙና ጭቃ ምንለው አይነት ሳሙና በሱ ሳሙና ትታጠባላችሁ ማለት ነው በሳሙናውን ከታጠባችሁ በኋላ በንጹህ ሳሙና ንጹህን ሳሙናውን ጽድት ሳሙናው ምናልባት እንኳን ልድፍ የማይል ጭቃ ሳሙና ባይሆን ጥሩ ነው አጃክስ ብታረጉት አሪፍ ነው ሽታ ምን ላይ ኖረው ማለት ነው ከዛ በኋላ ሱን አርጋችሁት ልጅም አዋቂ ይሄና ያያችሁት ይሄ የተዘጋጀ ነው አሁን ይሄ ለጸጉር የሚሄድ ነው ብዙ አላሳያችሁም ቲክቶክ ይዘጋብኛል ለሚቀባ የሚሄድ ነው ከዛ በኋላ የቆሳሰለ ጭንቅላትም ይሁን የፈንገስም ያለ ይሁን ባክቴሪያም ያለ ይሁን ይሄ ቅርፍ የሚልም ይሁን ጸጉሩ ያለቀም ጸጉር ይሁን በደንብ ስሙኝ እሺ እሱን ነጭ ሽንኩርት ማለት ነው ነጭ ሽንኩርት ሩብ ነጭ ሽንኩርት ለ15 ቀን ሩብ ነጭ ሽንኩርት ቀበርቾ ሩብ እንትን ይሄ አልቴት 3 ፍሬ ከዛ ደግሞ ድኝ ከዛ ደግሞ
ጸበል ታረጉና አንድ ላይ በጥብጣችሁ በእቃ ታስቀምጡታላችሁ። እኔ ሚላክ ስለሆነ ነው ወደ ውጭ የሚሄድ ስለሆነ ነው በፌስታል ያደረኩት። በእቃ ታስቀምጣላችሁ፣ ፍሪጅ ታረጋላችሁ ማለት ነው። ያንን ካደረጋችሁ በኋላ ያንን ካዘገጃጃችሁ በኋላ ከዛ ላዩ ላይ ምን ትጨምራላችሁ? የወይራ ዘይት ላዩ ላይ ይጨመርበታል። ስትቀቧቸው ቆዳቸውን ጸበሉ ወዲያው ስለሚደርቅ ቅርፍ አርጎ ስለሚይዛቸው አብራችሁ ከጸበሉ ጋርም አርጉና ከወይራ ዘይት ጋርም አርጉና አንድ ላይ አብራችሁ ፍጩት ጸጉራቸውን። ከዛ ውስጡን ያንን በእንዶድና በምድርም ወይ በምናምን ካጠባችሁት በኋላ ከዛ በኋላ ይሄንን የነገርኳችሁን ቀበርቾን፣ ድኙን፣ አልቴቱን እንደገና ደግሞ ይሄንን ጸበሉን አንድ ላይ ቀላቅላችሁ እሱን መፍጨት የወይራ ዘይት አንድ ላይ ትፈጫላችሁ። ከዛ ለ15 ቀን በተከታታይ አርጋችሁ የኡነቴን ነው የምላችሁ የኡነቴን ስታጥቧቸው ደግሞ ማለት ነው ስታጥቧቸው አሁን ዛሬ ይቀባሉ አይደለ? ዛሬ ይቀባሉ። ነገ ስታጥቧቸው ደግሞ በእንትን ባጃክስ ተቧቸው። አጃክሱን መጀመሪያ አረፋውን አውጡት የሆነ ነገር ላይ አጃክሱን አረፋውን ማውጣት። አጃክሱ ድርቀት ስላለው የወይራ ዘይት ነው የምትጠቀሙት፣ ሌላ ቅባት አትጠቀሙ። የወይራ ዘይት ካጣችሁ እንኳን ፓራፊን ነው የምትጠቀሙት። የወይራ ዘይት መጠቀም ካቃታችሁ ፓራፊን ነው የምትጠቀሙት። ከዛ ልጆቻችሁ እንዴት አድርገው ጸጉራቸው እንዴት እንደሚያምር እንዴት ሙልት ብሎ እንደሚያድግ እንዴት ጤናቸው እንደሚመለስ በዛው አጋጣሚ ባይዘዌ የቡዳ ካለባቸው አይነ ጥላ ካለባቸው የሆነ ገርግር ነገር ካለባቸው ልጆቻችን ላይም አዋቂ ላይም ይሁን ማንኛውም ሰው ላይ እግረ መንገዳቸውን ጥብ ነው የሚያደርግላችሁ። እግረ መንገዳቸውን ጽድት። አንድ መድኃኒት ስነግራችሁ መድኃኒቱ ብቻ አንዱን ነገር ብቻ አይደለም ይዞት የሚሄደው ብዙ ነገራችንን ነው የሚያጸዳልን። እሺ ብዙ የውስጥ ህመማችን፣ የቆዳ ህመማችንን፣ የቆዳ ይሄ ፈንገስ፣ ባክቴሪያ ምናምን ብዙ የነርቭ ሲስተማችን ሁሉ ነው የሚያስተካክልልን፣ ያነቃቃልናል። እውነቴን ነው የምላችሁ። ከዛ እንደዚህ ማሳጅ ማድረግ ለ2 ሰዓት ያህል አይደለም የምንቀመጠው ለ10 ደቂቃ ያህል በደንብ ማሳጅ ማድረግ በደንብ ማለት ነው በደንብ ማሳጅ ማድረግ ማለት ነው። ከዛ ከ2 ሰዓት በኋላ ለ10 ደቂቃ ለ20 ደቂቃ ማሳጅ አድርገን ከ2 ሰዓት በኋላ ማጠብ። አጥበን ወይ ፓራፊኑን እንቀባለን፣ አለበለዚያ ደግሞ የወይራ ዘይቱን እንቀባለን። ደረቅ መሆን የለበትም፣ ቆዳቸው ደረቅ መሆን የለበትም። ምክንያቱም መድኃኒቱ የነገርኳችሁ መድኃኒት በጣም አደገኛ ነውና ቆዳቸው ይሰነጣጠቃል። ስር ድረስ ነው ሰርጎ የሚገባው፣ ይሰነጣጠቃል። ስለዚህ ያ ቆዳቸው እንዳይሰነጣጠቅ እናንተ ፓራፊልና በቀን እንደው ቢቻላችሁ በቀን 2 ጠዋት ትምህርት ቤት ሲሄዱ ልጆች ከሆኑ ማታ ሲመጡ ደግሞ ሊተኙ አካባቢ ትንሽ ቆዳቸው ውስጥ ሳይፈስ ሳይዝረከረክባቸው ውስጡ እያደረጋችሁ እንደዚህ አሸት ማሳጅ ብታደርጓቸው ጸጉራቸው እንዴት እንደሚያምር ገብርኤልን ነው የምላችሁ። በጣም ነው ጸጉራቸው የሚያምረው። እንደሱ አርጋችሁ የልጅ ብቻ ሳይሆን የአዋቂንም ጸጉር መመለስ ይቻላል ወደ ቦታው። የተነቃቀለ የተረባበሸ ያስቸገረ ውስጡ ባዶ የሆነ ምንም አቅም የሌለው ጸጉር ያለቀ ላላቸው ላይ በብዙ በካንሰርም በብዙ ህመም ጸጉራቸው ያለቀውን ሰዎች ይሄንን አድርጉና እግረ መንገዳችሁን ተጠቅማችሁ እዩትማ። እግዚአብሔርን ነው የምላችሁ። እንዴት ፈውስ እንደሆነ አልነግራችሁም፣ እንዴት ፈውስ እንደሆነ ማለት ነው። ስለዚህ ሁላችሁም ተጠቀሙ፣ አርጉ። የማርታ ጊፍት ነው፣ ሁሌ ጊፍት ነው የምሰጣችሁ። አዘጋጅልኝ ካላችሁ ደግሞ ማዘጋጀት እችላለሁ፣ እኔ መላክ እችላለሁኝ፣ ያላችሁበት ድረስ ማቅረብ እችላለሁ ማለት ነውና ለጸጉር ምን ያህል ጥቅም እንዳለው ብታውቁ ሁላችሁም ትጠቀሙታላችሁ። ከበድ ይላል መድኃኒቱ፣ አደገኛ ነው፣ ከበድ ይላል፣ ግን በጣም ለብዙ ነገር ጠቃሚ ነው። ለብዙ ነገር ከኛ ብዙ ነገራችን ጋር የተገናኘ መድኃኒት ስለሆነ በሽታ እኮ የሚጀምረን ከጭንቅላታችን ነው አይደል? ስለዚህ ተጠቀሙት። ወዳችኋለሁ።